በድካሜ ማግስት ፊትህ ሊያለ ግን ውስጤ ናፍቆሃል። ሻሎም የተወደዳችሁ ወደ አባቴ ልጆች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር አምላካችን መልካም ነው። ዛሬም ፊቱን የምንፈልግበትን መልካም ዕድል እግዚአብሔር ሰጥቶናል። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እግዚአብሔር በሰጠን ዕድል ዛሬም ፊቱን እንፈልጋለን፣ በእግዚአብሔር ፊት እንሆናለን። መንፈስ ቅዱስ በእኛ መሃል በመካከላችን ሆኖ ስለ እያንዳንዳችን በውስጣችን ያለ መንፈስ ቅዱስ ይቃትትልናል። ሃሌሉያ። ክብር ለጌታ ይሁን። እንደ እግዚአብሔር ሐሳብና ፈቃድ መንፈስ ቅዱስ በዚህ ሰዓት ስለ እያንዳንዳችን ይቃትታል። ሃሌሉያ። በተለያየ የዓለም ዙሪያ ያላችሁ የተወደዳችሁ የአባቴ ልጆች ይህንን ጸሎት በእምነት ከኔ ጋር አብራችሁ እንደተለመደው ትጸልያላችሁ። በኮመንት ማስቀመጫው ቦታ ላይ አሜን እያላችሁ ተሳትፏችሁን አሳዩ። ምን ያክል ሰው አብሮኝ እየጸለየ እንዳለ በዛ ነው ማውቀው። ስለዚህ አሜን እያላችሁ በልባችሁም የሚመጣውን ኮመንት ላይ እየጻፋችሁ ያስቀመጣችሁ ከኔ ጋር ሳምሪ ዝም ጌታም ወደ ልባችሁ የሚያመጣውን ያንን በኮመንት ላይ እያስቀመጣችሁ አብራችሁኝ ከኔ ጋር በመንፈስ ጸልዩ። ክብር ለጌታ ይሁን። ሃሌሉያ። ጌታ ሆይ እናመሰግንሃለን። መንፈስ ቅዱስ ሆይ እናከብርሃለን። ሃሌሉያ። ዛሬ በአንድ ሐሳብ እንጸልያለን ወገኖች። ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ ነፍሳችን ተገዝታ የምትኖርበትን ጸጋ እየለመንን እንጸልያለን። ለፈቃዱ ተገዝተን ለፈቃዱ ኖረን የምናልፍበትን ጸጋ መንፈስ ቅዱስ እንዲያበዛልን እንጸልያለን። መጽሐፍ ቅዱስ ምሕረትን ለማግኘት የሚረዳንን ጸጋ ለማግኘት ምሕረትን ለመቀበል ወደ ጸጋው ዙፋን በእምነት እንድንቀርብ ያበረታታናል። ስለዚህ በዚህ ሰዓት በእግዚአብሔር ፊት አለን። የሚረዳንን ጸጋ እንለምናለን። እግዚአብሔር አምላክ ደግሞ እንደ ቃሉ ያን የሚረዳንን ጸጋ ለዘመናችን የሚሆነውን ይሰጠናል። ሃሌሉያ። ኢየሱስ ተባረክ። ኢየሱስ ተባረክ። እናመሰግንሃለን። ከላቫራ ዲያ ኮቫራ ሳዴና መንፈስ ቅዱስ ሆይ ስምህ ከፍ ይበል። አንተ ከፍ በል። እንለምንሃለን ዛሬ ጌታ ሆይ፣ እንለምንሃለን ዛሬ ጌታ ሆይ። ለአንተ መኖር እንፈልጋለን። ለፈቃድህ ተገዝተን መኖር እንፈልጋለን። የልብህን ሐሳብ እየፈጸምን መኖር እንፈልጋለን። በኢየሱስ ክርስቶስ ይህንን ጸጋ በመንፈስህ በኩል አባት እግዚአብሔር ሆይ እንድታበዛልን ደግሞ እንለምንሃለን። ያላንተ ጸጋ ለአንተ መኖር አይቻልም። ያላንተ ጸጋ አንተን ፈርቶና አክብሮ መኖር አይቻልም። ልንፈልግ እንችላለን፣ ግን ልንኖር አንችልም። የሚያስችለን ከአንተ ዘንድ የሆነው ጸጋ ነው። በኢየሱስ ክርስቶስ ይህንን ጸሎት አብረውኝ ከኔ ጋር በእምነት ለሚጸልዩ ወገኖቼ ለእኔም በኢየሱስ ስም አባት ሆይ እንድታበዛልን እንለምንሃለን። ሃሌሉያ። አቅም እንደሌለው ሰው፣ መኖር እንደማይችል ሰው፣ ሌላ አቅጣጫ፣ ሌላ ቴክኒክ እንደማያውቅ ሰው፣ ሌላ ምንም ነገር ሊያስኖረው እንደማይችል ያንን እንደተረዳ ሰው
ነው በፊትህ ምንለምንህ። ጸጋ ብቻ ነው ለአንተ እንድንኖር አቅም የሚሆነን። ሌላ አካሄድ የለም ጌታ ሆይ እንለምንሃለን። ካሊቫርዲያ ኮቫ ሳዴኔ ማንታ እንደ ፍቃድ የምንኖርበት፣ እንደ ልብ ሐሳብ የምንኖርበት፣ እንደ ልብህ ሆነን የምንኖርበት፣ ባሪያ የተወደደበት ያ ልብ፣ እንደ ልብህ ያልክበት ልብ አባት እግዚአብሔር ሆይ ለእኔ ይህን ጸሎት አብረውኝ ለሚጸልዩ ወገኖቼ እንዲበዛልን እንለምንሃለን። ጌታ እግዚአብሔር ሆይ እንደ ልብህ ኖረን የምናልፍበት ጸጋ፣ ተገዝተን ለአንተ የምንኖርበት ጸጋ ኢየሱስ ይብዛልን። አንተ በፍቅር ነው የማረከን። አንተ ራስን አሳልፈ በመስጠት ነው የማረከን። አንተ በመሸነፍ ነው ያሸነፍከን። ጌታ ኢየሱስ ላንተ ያልተሸነፍን፣ ላንተ ያልኖርን፣ ላንተ ያልተገዛን አባት ሆይ ለማን እንገዛለን? ለማን እንኖራለን? የኛ ሕይወት፣ የኛ መገዛት፣ የኛ ሁሉ ነገር የተገባህ አንተን ልንኖርልን እንፈልጋለን። ስለዚህ ጸጋህን አብዛልን። ባሪያ በዛች ሌሊት አባት እግዚአብሔር ሆይ አንተን ማክበር የሚችል መስሎት፣ ነገር ግን ክዶ ሲገኝ እርዳኝ ማረኝ ብሎ እንዳለቀሰ እንደለመነ፣ አንተም እንደረዳው እንዳገዝከው፣ አቅም እንደሰጠው፣ ጸጋህን እንዳበዛለት፣ አንተን አክብሮ እንዳለፈ ያቺ ሌሊት የዚያ እግዚአብሔር ሆይ የባሪያ የመጨረሻ ሌሊት እንዳልሆነች፣ እግዚአብሔር ሆይ የሕይወቱ ፍጻሜ እንዳልሆነች፣ ነገር ግን አዲስ ምዕራፍ፣ የምህረት ምዕራፍ፣ በጸጋ ኃይል የሚኖርበት አዲስ ምዕራፍ ጌታ እግዚአብሔር ሆይ እንደተከፈተለት፣ ልክ እንደዛ እንደተቀጠለለት ዛሬ ለእኔና ለወገኖቼ በጌታ በኢየሱስ ክርስቶስ እንዲጨምርልን፣ ይሄ ምዕራፍ እንዲከፈትልን አቤቱ ጌታ ሆይ እንለምንሃለን። ጠላት ፊት እግዚአብሔር ሆይ በእውነት በብዙ በሚፈትነን ክፉ ፊት አሸንፈን ረተን የምንኖርበት ሌላ ጉልበት፣ ሌላ ችሎታ፣ ሌላ እውቀት የለንም ጌታ፣ የለንም አባት ሆይ የለንም። መጽሐፍ ለትምህርታችን ተጽፏል። ጌታ እግዚአብሔር ሆይ ባሪያ በውድቀቱ በድካሙ ጸጋህን ሲለምን ማረኝ ብሎ ሲል ለእኛም ትምህርት እንዲሆን፣ ስለዚህ ቃልህ ወደ ጸጋው ዙፋን በእምነት ቅረቡ አለን። ቀርበናል፣ ዛሬ በፊት ተገኝተናል። ዛሬ በፊት ይሄ ጸጋ ይብዛልን። በብዙ የዓለም ነገሮች እግዚአብሔር ሆይ ነፍሳችን ከመሳብ፣ ከመወሰድ፣ ከመሰናከል መጠበቅ እንድትችል እግዚአብሔር ሆይ እንለምንሃለን። አንተን ማወቅ በራሱ ጌታ እግዚአብሔር ሆይ በቂ አይደለም። ለአንተ መኖር ያስፈልጋል። አንተን መግለጥ፣ አንተን ማሳየት ያስፈልጋል። የበራህልንን እውነት ልንኖረው እንፈልጋለን አባት ሆይ። ስለዚህ ጸጋህን አብዛልን። እያወቁ መሰናከል፣ እያወቁ መወሰድ እንዲያበቃ ከሕይወታችን ጌታ እግዚአብሔር ሆይ እንለምንሃለን። በኢየሱስ ስም እንለምንሃለን። አባት እግዚአብሔር ሆይ እንለምንሃለን። ኢየሱስ ወጣቶችን እርዳ ጌታ እግዚአብሔር ሆይ ላንተ መኖር የምንችልበት፣ አንተን አክብረን የምናልፍበት ጸጋ ጌታ እግዚአብሔር ሆይ በኢየሱስ ስም ይብዛልን። ሥጋችንን አስገዝተን ሁሉ ነገራችንን ባሪያ እየጎሰምኩኝ አስገዛዋለሁ፣
እየተጣልኩኝ እንዳልሆን ብሎ እንደለመነ አስገዝቶ ጎስመን መኖር የምንችልበት ጸጋ ይብዛል። ጸጋ ይብዛል። መንፈስ ቅዱስ ሆይ ይሄ ይብዛል። በእውነት እንለምንሃለን። ቀኖቻችንን ጸጋ ይከታተል። ቀኖቻችንን ጸጋ በኢየሱስ ስም ይከታተል። በእያንዳንዱ በሚያጋጥመን ፈተና ጸጋ እንዲገለጥ እንለምንሃለን። ከልብ ለሚጸልዩ ከልብ እግዚአብሔር ይህንን ለሚጠይቁ ወገኖቼና ለእኔ ጌታ እግዚአብሔር ሆይ ይህንን ጸጋ አብዛልን ጌታ ሆይ አብዛልን። መንፈስ ቅዱስ ዛሬ ለመንህ፣ ነገ ደግሞ እግዚአብሔር ሆይ በሕይወት መንገዳችን በቀኖቻችን መካከል ጸጋህን እንድናየው እንፈልጋለን። የበዛውን ጸጋህን ተገልጦ ልናይ እንፈልጋለን። ጌታ እግዚአብሔር ሆይ መኖር ባቃተን ነገር መኖር የሚያስችል ጸጋ ተገልጦ፣ መወሰን ባቃተን ነገር መወሰን የሚያስችል ጸጋ ተገልጦ ልናይ እንፈልጋለን። ደግሞ ይሄ ስለሚሆን አባት እግዚአብሔር ሆይ እናመሰግንሃለን። ስምህ ብሩክ ይሁን። ይህንን ሁሉ በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ተባረኩልኝ የአባቴ ልጆች። ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ከፍ በሉ። እግዚአብሔር አምላካችን መልካም ነው። ሃሌሉያ። መንፈስ ቅዱስ የተወደደ ጊዜን ሰጥቶናል። ጌታ ይባረክ። እግዚአብሔር ዕድልን ይሰጠናል። ተባረኩልኝ። ወዳችኋለሁ። በቀጣይም እንደዚህ በአንድነት በየማለዳው በየማታው አብረን እንጸልያለን። ተባረኩልኝ። እኔ ወንድማችሁ መልካሙ ጌታ ነበርኩኝ። ይህንን ጸሎት ለወገኖች ሼር አድርጉ። ቪዲዮን ደግሞ ላይክ ብታደርጉ ዩቲዩብን ቪዲዮ ለብዙዎች ያደርሰዋል። ስለዚህ እንደዛ በማድረግ አብራችሁኝ አገልግሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ ያሉ የጸሎት ጊዜያትን እንዲሁም ትምህርቶችን በየጊዜው እንዲደርሷችሁ ይሆናል ሰብስክራይብ ስታደርጉ። ሰብስክራይብ በማድረግ የደውል ምልክቷን ተጭናችሁ ኦል በሉ። በይበልጥ አገልግሎቴን በቴሌግራም ቻናሌ ሆሊ ቲዩብ ኢትዮጵያ ላይ ማግኘት ትችላላችሁ። ተባረኩልኝ። ሻሎም ሀያላን